አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይሄ ክፍል 3 የአረብኛ ቋንቋ ወይም ደግሞ የቁርአን ንባብ ትምህርት ነው። ዛሬ የምንቀጥለው ከፊደላት መጨረሻ ላይ ሲመጡ የሚኖራቸውን ቅርጽ ነው ማለት ነው። ባለፈው ክፍል ላይ የፊደላት ያቀጣጠል ህጎችና ፊደላት ከፊት ሲቀጣጠሉ ከፊት ሲመጡ የሚኖራቸውን ቅርጽ አይተን ነበር። እሺ ዛሬ የምናየው መጨረሻ ላይ ሲመጡ የሚኖራቸውን ቅርጽ ነው። ይሄኛው ዛል ፊደል ነው። ይሄኛው ዳል ፊደል ነው። ይሄ ራ ፊደል ነው። እቺ ዋው ናት። ይሄ አሊፍ ነው። እነዚህ ዳል፣ ዛል፣ ራ፣ ዋው፣ አሊፍ እና እዚህ ጋር ያለው ዛይን የማያስቀጥሉ ፊደል ብለን አይተን ነበር። የማያስቀጥሉ ፊደሎች ከፊት ሲመጡ የተለየ ቅርጽ አይኖራቸውም። ምክንያቱም እነሱ ከፊት ከመጡ በኋላ ቀጥሎ የመጣውን ፊደል መቀጠል ስለማይችሉ ማለት ነው። መጨረሻ ላይ ሲመጡ ግን ያው የበፊት ቅርጻቸውን ብዙም ሳይለቁ ግን ከነሱ በፊት ያለው አሁን ላይ ስላልተጻፈ ዳሽ ተደርጎ ብቻ ነው ያለፈው። ከነሱ በፊት ያለው የሚያስቀጥላቸው ከሆነ ተያይዘው ሊመጡ ይችላሉ። ስለዚህ እዚህ ጋር ተጠቅሷል ማለት ነው። እሺ ቀጣዩ ይሄኛው ባ ነው። ይሄ ታ ነው። ይሄ ደግሞ ሳ ነው። ልብ ብላችሁ ካያችሁ ፊደላት በብዛት ሁሉም ሳይሆን በብዛት አብዛኛው መጨረሻ ላይ ሲመጡ ያላቸው ቅርጽ ሳይቀጣጠሉ በፊት ከነበራቸው ቅርጽ ጋር የሚመሳሰል ነው። ባ ታና ሳንም በደንብ ብታዩት ከፊት ለፊቱ የሆነ ዳሽ ነገር ብቻ ነው የተጨመረለት ማለት ነው። ያንን ማስተዋል ያስፈልጋል። ከዛ ይሄ ፋ ነው። ይሄ ካፍ ነው። ይችኛዋ ሃ ናት። ይችኛዋ ሃ ማለት ልብ በሉ ይችኛዋ አንድ ክብ ተደርጎ እሷ ሃ ማለት የትኛዋ ሃ ናት? ይችኛዋ ሃ ናት። ከላይ ያለችው ይችኛዋ ሃ ናት። መጨረሻ ላይ ስትመጣ ሚኖራት አንድ ክብ ነገር ነው ማለት ነው። እንደዚሁ ክብ ሆኖ ከላይ ሁለት ነጥብ ሲሆን ዝጉታ ወይም ታመርቡጣ የሚባለውን ይሆናል። ንባብ ላይ ስንገባ በደንብ የምናየው ይሆናል። ከዛ ይችኛዋ እቺ ፊደል ሚም፣ ይሄ ላም። እሺ ይሄኛው አይን ነው። ይሄ ደግሞ ገይን ነው። ቅድም አሁን የነገርኳችሁ ፊደላት መጨረሻ ላይ ሲመጡ ሳይቀጣጠሉ በፊት የነበራቸውን ቅርጽ ነው የሚመስሉት ስንል አይንና ገይንን አይጨምርም። አይንና ገይን የተወሰነ አዲስ ቅርጽ ነው የያዙት። የሆነ ከወገብ በታች ያለው ቅርጽ አለ እና ከላያቸው ላይ 3 ማዕዘን የሚመስል ነገር አለ እና ቀጣዩ ይሄኛው ኻ ነው። እሺ ኻና ገይን የሚመሳሰል ነገር ያለ ይመስላል። ዙም አድርጌ ላሳያችሁ። እሺ የገይንና የአይን ጭንቅላታቸውን እዩት፣ ልብ በሉት። 3 ማዕዘን ነገር ነው፣ ቀንድ ነገር የለውም። የሃንና የጂምን ጭንቅላት ደግሞ ብታዩት እንደዚህ ነው፣ ጥፍጥፍ ያለና ዘረጋ ያለ ነው። ቀንድ ነገር የሚመስል ወደኋላ አለው ማለት ነው። ፊደሉን ስጽፉት እንደዚህ ነው። ይሄ የነ ኻ የጂምና የሃ። የነ ገይን ደግሞ እዛው ላይ የሚጠቀለል ነገር ነው። እንደዚህ ብሎ ይመጣና እንደዚህ ነገር ነው። እንደዚህ የሚወጣ ነገር የለውም ማለት ነው። እሺ ጽሁፉን ልብ ማለት ሞክሩ። እዚሁ ቅርጻቸውን እቺ ገይን ናት፣ እቺ ኻ ናት ማለት ነው። የተለየ ግራ ያጋባችሁ ነገር ካለ ኮሜንት ላይ አሳውቁኝ። እሺ ይሄኛው ጂም ነው። ይሄ ሃ ነው። ይሄ ቃፍ ነው። ይሄ ኑን ነው። ፊደላት ሳይቀጣጠሉ በፊት በደንብ የተረዳ ሰው እነዚህ ብዙ የሚከብዱት ብዙ ማብራሪያ የሚፈልጉ ነገሮች አይደሉም ማለት ነው። ይሄ ሳድ፣ ይሄ ዷድ፣ ይሄ ጧ፣ ይሄ ዛ፣ ይሄ ሲን፣ ይሄ ሺን፣ ይሄ ደግሞ ያ ነው። የመጨረሻው ፊደል ያ ነው። ጥሩ። እነዚህ መጨረሻ ላይ ሲመጡ የሚኖራቸው ቅርጽ ነው። ለዛ ነው ዳሹ ከፊት የሚቀድመው ማለት ነው። ዳሽ ይደረግና ፊደሉ ይጻፋል። ዳሽ ይደረግና ፊደሉ ይጻፋል። ዳሽ ይደረግና ፊደሉ ይጻፋል። ባለፈው ያየነውን ደግሞ ልብ ብላችሁ ካያችሁት ፊደሉ ይጻፍና ከዛ ዳሽ ይደረጋል። ፊደሉ ይጻፍና ከዛ ዳሽ ይደረጋል። ፊደሉ ይጻፍና ከዛ ዳሽ ይደረጋል። ይሄ ደግሞ ባለፈው ያየነው ፊደላት ከፊት ሲመጡ የሚኖራቸው ቅርጽ ነው። ዳሹ ነው የሚነግረን ማለት ነው። እሺ አሁን ቀጣዩ ደግሞ መሀል ላይ ሲመጡ የሚኖራቸው ቅርጽ ነው። መሀል ላይ ልብ በሉ፣ ከፊትና ከኋላቸው ወይም ከጎንና ከጎናቸው ዳሽ ዳሽ ተደርጎላቸዋል።
ምንን ለማመልከት ነው? ከፊት ምን ነው መጨረሻ ላይ መሀል ላይ ሲመጡ የሚኖራቸውን ቅርጽ ለማመላከት ነው ማለት ነው። ይሄ ባ ነው። ይሄ ታ፣ ይሄ ሳ፣ ይሄ ፋ፣ ይሄ ካፍ፣ ሀ። እቺ ሚም ነው። ይሄ ላም ነው። ይሄ አሊፍ አንልም፣ ላም ነው። ምክንያቱም አሊፍ ቢሆን የማያስቀጥል ፊደል ስለሆነ በሁለቱም በኩል እንደዚህ ተቀጣጥሎ ልታገኙት አትችሉም። ይሄኛው አይን ነው። ይሄ ገይን ነው። ይሄ ኻ ነው። ይሄ ጂም ነው። ይሄ ሐ ነው። ይሄ ቃፍ ነው። ይሄ ኑን ነው። ይሄ ሷድ ነው። ሲን፣ ሺን። ይሄ ዷድ፣ ይችኛዋ ያ፣ ይሄም ዷድ ለማለት ነው፣ ለማደናገር ነው እንጂ ተመሳሳይ ነው፣ ደግሞት ነው ዷድ። ይሄኛው ጧ፣ ይሄ ዟ። ልብ ብላችሁ ካያችሁ መሀል ላይም የማያስቀጥሉ ፊደሎች ብለን የጠቀስናቸው 6 ፊደሎች አልተጠቀሱም። 22 ፊደል ነው ማለት ነው የተጠቀሰው። እነሱ ያልተጠቀሱበት ምክንያት የማያስቀጥሉ ስለሆኑ መሀል ላይ ሲመጡ የሚኖር የተለየ ቅርጽ የላቸውም ማለት ነው። መሀል ላይ ሲመጡ የተለየ ቅርጽ አይኖራቸውም። ምክንያቱም መሀል ላይም ሲመጡ ቀጥሎ ያለውን ፊደል ስለማይቀጥሉት መጨረሻ ላይ ሲመጡ የነበራቸውን ቅርጽ ነው የሚይዘው ማለት ነው። እዚህ ይበቃናል። ሀሳብ አስተያየት ካላችሁ በኮሜንት አስታውቁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።